ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪቱ ልጅ ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ትከፈት ካብራካችን ከፍሎ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርጂተናል አንነለም እንዴ ነው እንዴ ምንድነው ዛሬ ጠጥታችሁ ነው? ጠጥተናል። የጠጣነው በእናንተ ምክንያት ነው። መቶ አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀብም ማለት? ኧረ አባዬ በፍጹም ይኸውልህ እኔና መቶ አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ ጋር የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድነው? ጂናት። ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጥኩ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መጥሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው? ሱሪስ ባሻ መለመለይን ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኛውን የፈጠና ድንጅ የበሏችሁ። ይኸው ጃኬት መቶ አለቃ ሱሪውት ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁም? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ ፊቴ ነው ምንድነው አባዬ? ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላተ ምንድነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣው። እሺ አየኛ ሰው ያጦዛል አላለም እንዴ? የታል ጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው? አታ ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተዩ ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ። እንዴ ውሃውን በማስታጠብ ያቀርተው ነው? ፈላው አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽብን? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ
በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። አሎ ማሞ ባሻ ለ6 ወር በብሽሽት ጉዳት ከሜዳ ርቆ የነበረው ምትሃታዊ ብራዚላዊ ባሻ ወደ ሜዳ ተመልሷል። ቤስት 11 ውስጥ አለው። አዎ ባሻ በሻጉላሊ ነው የምንጮተው። በሌላ ኳስ አልጮት ቢው ምን መጣው ግባ ነፍናፊው ባሻ አፍጥነው። እንደፈራሁት በሌሊት ተለከፈ። ሴጣን ነው ከአንተ በላይ ለካፍ ያለ እንዴ? ተነስ። በቅጡ መራመድ ያቃተ ሰውዬ አሁን ኳስ ብለህ ልትሯሯጥ ነው? 100 ሜትር አጭር ርቀት ሩጫ እኮ እነማማ ወክ ብለው እኮ ነው የሚሉኝ። ጭራሽ ሩጫ ከኔ ጋር እዳህ ለኛ ነው የሚተርፈው። አርፈህ ተቀመጥ። ትማባሳ አምባን ጨርሰህ ከኔ ጋር ልትወዳደራችን። ኳስ ትችላለህ ግን እሺ፣ ስለኔ ኳስ ችሎታ ልታወራ ነው? ይኸውልህ ስማ፣ ጦር ሜዳ እያለን ማለት ነው ዝም ብዬ ነበር የምልጣችሁ፣ ዝም ብዬ ላጥላጥላት። ከዛ ይኸውልህ ወጥ ቤት ቺክ ነበረች የፍቅር ጓደኛ። ከዛ ከእሷ ጋር እያወራን እዛ ወጥ ቤት ሆነ። በዛው ለምዶብኝ ድንቹንም አላጥኩትም። ድንቹንም ላጥከው። ይሄን ያህል አላላጤ የገነነው አቋም እኮ ያበደ ነው አባዬ። ያው ከቤት ባትወጣ አንተ የቸስ ይታያል። ዝም ብዬ ነበር ኳሱን ብርድም አደረገው። ከዛ ተጮቼ ስመጣ የሰፈር ሰው እንዳለ በሬ ላይ ተደርድሯል። ምንድን ነው ምን ፈልጋችሁ ነው ብዬ ስጠይቃቸው ምን ቢሉ ጥሩ ነው፣ ኧረ ባሽዬ ምግብ አብርድልን ትኩስ ሆኖብን ነው አላልኝም? ጭራሽ ምግብ አበረድክ? ምግብ ምናምን ትኩስ ነገር ማብረድ ጀመርኩኝ። ባሽ አብርደው ምናምን ሻይ ምናምን አበርዳለሁ ምናምን በቸስቲ ባላንዶር ላባዬ ባላንዶር። ኧረ አይገባም እንደ ይሄ እግር ኳሳዊ ጥበብን ወደ ገንዘብ ልቀይሩ። እንዴት ቃና ቤት ዌብሳይት ላይ በመግባት አባዬ የተለያዩ ስፖርታዊ ጨዋታዎችን ቤት በማድረግ ብዙ ሺህ ብሮችን አታሸንፍም። እና ደግሞ በመጀመሪያ ዲፖዚት 300% ቦነስ አለ። ከስፖርት ጨዋታዎች ውጭ ደግሞ የተለያዩ ቨርቹዋል ጌሞች አሉ። ኬኖ አቬተር የሌለ ጌም የለም አባዬ። በተጨማሪ ደግሞ ቴሌግራም ቦታ አላችሁ፣ እዛም ገብተህ መጫወት ትችላለህ። ነይ እስቲ አንቺ ጥብስ ኤክስ። ኧረ ኬፍልልሽ ነው ዛሬ አልመታሽ ነው እንዴ? ኧረ ምን አባ ነው የምታጨስብኝ የጠንቋይ ልጅ። እንበል እባክህ አታካብድ፣ ለራስ መድኃኒት ነው። ምራታ ምድረ ቁሌታ ገና እግሬ ወጣ ከማለት ወይ ባጢስ መታጠን ጀመርክ? ነግሬሻለሁ እኮ ልጅ ወንዶች አይደሉ። የታለ ቂቤው? ጥፍራችሁን ሳትሰሩ ጡንጂት እኮ ነው አባዬ። ዝም ብዬ በላብ እንዲወጣለት ዝም ብዬ ጨስጨስ እያደረኩለት እኮ ነው። የጡንጂት ልጅ እና እኔ ቤት ውስጥ ነው። ኧረ አባዬ ታሞ ለምን አይሞትም? ምን አገባኝ? ምንድን ነው አታ? የቱ ጋር ነው ያመመህ? እዚህ ጋር ነው አባዬ፣ እዚህ ጋር። ምን አባን ስሙን ጥራው። ምን እዚህ ጋር ምን? ኧረ ወገቤን ነው አባዬ። እከካም ወገብ ታዲያ እዚህ ጋር ነው። ሲያሳዝን ባሽዬ ምች ነው በቃ የመጣው። ይኸውልሽ ምች ነው። አይሸናበት ቦታ የለም። ይኸው በየፀሐዩ በየጢሻው በየአጥሩ ምን በቃ ውሻ ሆና ልጁ ልክስክስ ነው። የማይሸናበት ቦታ የለም። ይኸው ወዲያው ለእኔ ነው የተረፈው። አሁን ራሱ ሶፋው ላይ ሳይሸና አይቀርም። እስኪ አተ ቼክ አድርገው። አይ ደህና ነው አባዬ። ደርቆ ነው መሰለኝ። ሊሊሾ ስለመጣቸው ነው እንጂ ሁሌ ነው የሚሸነው። ያሬ ምን ምች ነው? ኧረ ባሽዬ ዛሬ ብቻ መስሎሽ ነው እንዴ ሊሊሾ? ባለፈው እንደዚህ ሳቃሰጥ ምንድን ነው ብዬ ገለጥ ሳረገው የማሞን አናት አክሏል። እንዲ አብቶ ዛኔ የሚያው አባት ነኝ። የት ምን አረጋለሁ? የባሮ ሽንኩርት ዝም ብዬ ለብ አድርጌ አሰርኩለት። እንደምንም አዳንኩት በባህላዊ መድኃኒት። አሁን ምን ላድርገው? አውቀው ነው ሊሊሾ፣ ወገቤን ነው ያመመኝ። እስቲ አውልቀውና በደንብ እንይ። ምኑን? ሱሪን አውልቀው። ምን አባ ባዶ ቂጥን ስሮጣ ነው የምትሉ? ምን ሊሊሾን አፍራ ነው? ሊሊሾን እኮ ነኝ ገላውን ወይ አፈርኩ። አውልቀው ጠልፎ አይጥልህም ግን ስትራመድ። እኔማ ባሽዬ ዛሬ ጊፍት ይዤላችሁ መጥቼ ነበር። እሱ ስላመመው ይከርበካ። ኧረ ደህና ነኝ እንዴ። ለእንደዚህ አይነት ነገር ሲሆንማ ቆሞ ይሄዳል። ይድናል። ኧረ ሊሊሾ ስጭን በደስታ ባሽዬ። ይቺ ለብሶ ናት። ሊሊሾ ለእኔ ናት። ልክፈታት። አሎ እዛ ጋ ይታያል። ንጽህ ቀፈቱ አትራት። ኧረ ሊሊሾ ለእኛስ። ይቺ ደግሞ ለአንተ ናት። ኦ ማይ ጋድ ከየት ሸመትሻት ግን ሊሊሾ? በጣም ነው የሚያማምሩት እቃዎቹ። ይሄው ለአንተም። ኧረ ጉዴ። ቴሌግራም ላይ ኤቢ ኦንላይን ሾፒንግ ብለው በመግባት ባሽዬ የተለያዩ የሴቶችም የወንዶችም ግላሶች፣ ጌጣጌጦች፣ ሰዓቶች፣ የፈለጉትን ጊፍቶች ኦርደር ማድረግ ይችላሉ ባሽዬ። ከአሊባባ፣ ከሺን፣ ከአሊኤክስፕረስ የፈለጉትን ዕቃ ማዘዝ ይችላሉ። በቃ ባሽዬ ደህና ዋሉ። እሺ የእኔ እናት ሆዴ ደህና ዋይ። አባዬ ምንድን ነው? ሄደች እኮ አቅፎ ልተኛ ነው እንዴ? ምን አገባ የሰላም ልጅ። ኳስ ነው ጤናማ ትውልድ ይላል። ኳስ ተጫዋች እንደነበርኩ መቼም የአደባባይ ሚስጥር ነው። ደግሞ ኳስ ተጫዋች ሆንክ አለመታወቅ።
በታው ሹቲ ሰው ክረምት ገባ ነበር የሚለው የኳሱ ንፋስ የሚለው ልብስ ይደረብለት ነው ይባል ነበር። አንዴ የሰራሁት አብዶ ልጁ በዛው አበደ። አለፈው እንደ መንገድ ላይ አይቼው በጣም ጸጸተኝ በሰራሁት ስራ። ኳስ ሲታይ ከእውቀት ጋር ነው መሆን ያለበት። እሺ አሁን ይሄ ተጫዋች ማን ነው ስሙ? ሰርጂዮ ራሞስ ነው። ምንድን ነው አላውቀውም ብትል አይሻልም እንዴ? ማን ነው? እሺ ይኸውልህ ታሪኩን ልንገራችሁ። ዓመተ ምህረቱ እንጃ ግን የፈነዳልበት ታይም ላይ ነበረ። እኔና ማሞ አውቶቢስ ተራ ደስ ሆቴል እዛ ምሳ በልተን ስንወጣ የሆነ ልጅ ባጆ ያለው ልጅ ላጥላት እያለመጣ ነው። ጋሽዬ ስልክ ነው ጀዋለሁ ምናምን አለ ሊያገነትረ። እኔ በዛ ታይም ደግሞ ተቀቡ ምናምን ነበርኩኝ። እሺ ብዬ እስቲ አምጣው ሚስማር ምናምን ያለው ስልክ ነው ሳየው ሚስማር አለ። አንተማ አንድ ጥፊ በቃል ብዬ በጥፊ ስለው ኦሪጂናሉን ከኪሱ አውጥቶ ኧረ ጋሽዬ አላወቅኩ ነው ብሎ ቢሰጠኝስ ምንድን ነው ስልኩ ነው ሳራ ጂቪ ነው ምናምን ብሎ ሰጠኝ። በድንጋጤ ማስጨመድደው ምናምን መስሎ ነው እየሮጠ ሄደ። ከዛ ስልጆ ነው የሰፈር ስሙ ስልጆ ነው ለካ። ስልጆ ራሙስ ስለው 64 ነው ባሽዬ አለኝ። ስልጆ ራሙስ ያልኩት እኔ ስልኩን ነው ከሰፈር ሰው እየሰማኝ ነበር። በዛው ሰርጂዮ ራሙስ ተባለ። ለስፔን በጉዲፈቻ ነኝ የሰጠሁት። ስልከው በጆሮ ባህልን እንዳረሰ ያሳደገ ማህበረሰብ ብዬ ነው ሄደው። ባለፈው አግብቶ አይተዋል። በወላይትኛ ነው ሰለብሬት ያደረገው። ኧረ አባዬ ተሸላለህ። ምን እኔ ታሪኬን ያጋራኋችሁ። ለምን ይሄ እውቀትን ወደ ገንዘብ አቀይሮ አባዬ? እንዴት እንዴ ዘመን ቤት ዶትኮም ብለህ በመግባት አባዬ የተለያዩ የስፖርት ጨዋታዎችን ቤት በማድረግ ብዙ ሺህ ብሮችን ማሸነፍ ትችላለህ። እና ደግሞ ከ4000 በላይ ቨርቹዋል ጌሞችም አሉት። በዛ ላይ ወደ ዌብሳይቱ ለመጀመሪያ ጊዜ ስገባ ዌልካም ቦነስ አለው እና እስከ 1000% ካሽአውት ቦነስም አላቸው። እንዴ በቃ ሀብታሙንዳ እሱን እኮ ነው የምልህ አባዬ። ሰላም እንዴት ናችሁ? ያው ይህ ቪዲዮ እናንተ ጋር ከደረሰ እኔ ያለሁት ካናዳ ነው ማለት ነው። ያው ፕሮሰስ ያልቆልኝ የሚገኘው ካናዳ ነው። ኢትዮጵያ ትንሽ ትሞቃለች እና ያው እዛም ሆኜ ወደ እናንተ ለመድረስ ሞክራለሁ። የተሻለኝ ነገር አደርጋለሁ። እወዳችኋለሁ በጣም። አንተ ውሻ አንተ እኮ ነው አንተ ውሻ። እኔ እኮ አንተ ነህ እኮ ጡረታ የወጣህ የሚመስለኝ ከኔ ይልቅ። ጭራሽ የድር ደብተሩን ይዞ ተኝቷል። ተነሰ። ማነህ? ምንድን ነው? ጭራሽ ማነህ? እየመታኝ እየቀወርከኝ አይሻልም? ማነህ? ኧረ አባዬ ምን አለ እስኪ ጨርስ እንኳን ብትጠብቀኝ። ጭራሽ ሊጨርስ ህልምህ ምናምን ነው እንዴ አባዬ? ምንድን ነው ህልመለል? ምንድን ነው? በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ በትደንኩል ልግፋ ብልየው ትነጸላይ ከው ወልአኸይተሸትትዮ ወዳለይ ሄደው ወይ አባዬ። የት አባህ ነህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነች ብራዘር። የሙሉ ለሰ ከታ ቤት አለኝ ብላችሁ እንዳትመጡ አፍጥኑት። አሁን ኑ እንዴ! ኧረ ምንድን ነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብል ልጣ እዚህ ቤት ደህናዋሉ ባሽዬ። ሊሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው? አንቺ ለትዳር የወንድ ምርጫሽ። የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠ ብመጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ፣ ሌላስ? ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65። ዝም ብዬ ቤት 65 ኪሎ አግኝቻለሁ። በእሱ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። የፈጠነ 100 አለቃንም ጠራልኝና ዝም ብዬ የትሬሲፕስ ልግባባችሁ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ። ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያሰፋፋው? ባሻ ምንድን ነው? ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በል አውልቀው። ሸካ አድርጌው ልጅ። አረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሺ የቅዠት የለም አላለኝ። ባሻ ና፣ ሁለት ወንድ አሰዳቢ ና።
ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳ ልትሆኑ እኔ ነኝ የወለድኳችሁ አባቴ ነኝ እንዴ ታሺ ኧረ አባዬ ገለጠለው ኧረ ስራው ተጠናቋል። ደህና ዋል ባሻ።